27 ዓመት በአንድ መታጠቢያ የሽንት መታጠቢያ ባልዲ ነው የተጠቀመ የነበረው። ከዛ የታሰረበት ክፍል በጣም ጠባብ ናት። ከዛ ደግሞ እሱን ገብተው የሚጠይቁት ለ27 ዓመት አንድ ሴት የሆነች ባለቤቱ ነበረች ማለት ያንን እያደረገች እየጠየቀች የነበረው ማለት ነው። ምንድነው የተረዳሁት? ብዙ ሁኔታ ውስጥ ልንሆን እንችላለን በህይወታችን ማለት ነው። የቤተሰብ ጉዳይ፣ የሀገር ጉዳይ፣ የስራ ጉዳይ፣ ብዙ ችግር ውስጥ ነው ያለን ሁላችንም ማለት ነው። ሀገር ውጭ ያላችሁ፣ አረብ ሀገር ያላችሁ፣ አሜሪካ ያላችሁ፣ አዲስ አበባ ያላችሁ እህት ወንድሞቼ ምንም አማርረን ምንም ነገር እንደማይቀየር ሁላችንም ተመልክተናል ብዬ አስባለሁ። ብዙ ያመረርኩባቸው ጊዜያቶች ነበሩ። ብዙ ፈጣሪን የወቀስኩባቸው ጊዜያቶች ነበሩ። ቤተሰቤን የወቀስኩት፣ ዘመዶችን የወቀስኩት፣ ሀገሬን የወቀስኩባቸው ብዙ ጊዜያቶች ነበሩ። ነገር ግን እንደ እግዚአብሔር ቸርነት ያ ሁሉ ጊዜ አልፎ አሁን ላይ ይገኛለሁና ሁሉም ነገር እንደሚያልፍ ከእድሜያችን ወይም ከኤክስፒሪየንሳችን እየተረዳን እየመጣን እንመጣለን ብዬ አስባለሁና ልባችሁን ጠብቁት፣ ውስጣችሁን ጠብቁት፣ ፈጣሪን አመስግኑት። ህይወታችሁ እንዲቀየር ከምትፈልጉ ከሆነ አንደኛው ነገሮችን ዝቅ አድርጋችሁ ተቀብላችሁ በምስጋና ማለፍ የምትችሉ ከሆነ እርግጠኛ ነኝ ይሄን ቪዲዮ የዛሬ 6 ወር እና የዛሬ 1 ዓመት ድጋሚ መታችሁ እንደምታመሰግኑበት ደውላችሁ እንደምታመሰግኑ እርግጠኛ ነኝ። አመስግኑ፣ ስላላችሁ ነገር አመስግኑ፣ ማየት ስለምትችሉት ነገር አመስግኑ፣ መስማት ስለምትችሉ አመስግኑ፣ መራመድ ስለምትችሉ አመስግኑ፣ በህይወት ስላላችሁ አመስግኑ፣ ሀገር ስላላችሁ አመስግኑ፣ እስትንፋስ ስላላችሁ አመስግኑ። ህይወታችሁ ኢሚዲየትሊ መቀየር ይጀምራል። ስሜታችሁ መቀየር ይጀምራል። ያ የድብርት ስሜት መቀየር ይጀምራል። በህይወታችሁ ደስተኛ መሆን ትጀምራላችሁ። ስለ ምስጋና ሳወራ ራሱ ኢነርጂ ሲቀየር እያያችሁ አይታችኋላ። ምስጋና ኤቭሪቲንግ መቀየር ይችላል። ስሜታችሁን መቀየር ይችላል። ጓደኞቻችሁን መቀየር ይችላል። ስራችሁን መቀየር ይችላል። የገንዘብ ኢንካማችሁን መቀየር ይችላል። በህይወታችሁ አመስጋኝ ልትሆኑ ይገባልና ፈጣሪያችሁን ከልባችሁ እንድታመሰግኑት ነው። ስደት ላይ ልትሆኑ ትችላላችሁ። ብቻችሁን ልትሆኑ ትችላላችሁ። ብቻችሁን እያለቀሳችሁ ልትሆኑ ትችላላችሁ። ይህ ቪዲዮ ምክንያት ስላለው ነው የምትመለከቱትን ማለት ነው። ይሄ ጊዜ ካለፈ በኋላ ወይኔ ያ ነገር አለፈ ማለት ነው ብላችሁ ወደኋላ ፈጣሪን የምታመሰግኑበት ጊዜ ይመጣል። ሰላም፣ እንዴት ናችሁ? እንኳን ወደ ሚኪ ሜዲቴሽን ሰላም መጣችሁ። የዛሬው ቪዲዮ አንድ ሀሳብ፣ ትናንትና የኔልሰን ማንዴላ ስቶሪ እያነበብኩኝ ነበር። 27 ዓመት እስር ቤት ውስጥ አንድ ጠባብ ክፍል ውስጥ ታስሮ ነበረ። ሁላችሁም ታውቁታላችሁ ብዬ አስባለሁ። ኔልሰን ማንዴላ ለ27 ዓመት በአንድ መታጠቢያ የሽንት መታጠቢያ ባልዲ ነው የተጠቀመ የነበረው። ከዛ የታሰረበት ክፍል በጣም ጠባብ ናት። ከዛ ደግሞ እሱን ገብተው የሚጠይቁት ለ27 ዓመት አንድ ሴት የሆነች ባለቤቱ ነበረች ማለት ያንን እያደረገች እየጠየቀች የነበረው ማለት ነው። ምንድነው የተረዳሁት? ብዙ ሁኔታ ውስጥ ልንሆን እንችላለን በህይወታችን ማለት ነው። የቤተሰብ ጉዳይ፣ የሀገር ጉዳይ፣ የስራ ጉዳይ፣ ብዙ ችግር ውስጥ ነው ያለን ሁላችንም ማለት ነው። ሀገር ውጭ ያላችሁ፣ አረብ ሀገር ያላችሁ፣ አሜሪካ ያላችሁ፣ አዲስ አበባ ያላችሁ እህት ወንድሞቼ ምንም አማርረን ምንም ነገር እንደማይቀየር ሁላችንም ተመልክተናል ብዬ አስባለሁ። ብዙ ያመረርኩባቸው ጊዜያቶች ነበሩ። ብዙ ፈጣሪን የወቀስኩባቸው ጊዜያቶች ነበሩ። ቤተሰቤን የወቀስኩት፣ ዘመዶችን የወቀስኩት፣ ሀገሬን የወቀስኩባቸው ብዙ ጊዜያቶች ነበሩ። ነገር ግን እንደ እግዚአብሔር ቸርነት ያ ሁሉ ጊዜ አልፎ አሁን ላይ ይገኛለሁና ሁሉም ነገር እንደሚያልፍ ከእድሜያችን ወይም ከኤክስፒሪየንሳችን እየተረዳን እየመጣን እንመጣለን ብዬ አስባለሁና ስቶሪው በጣም ስለገረመኝ ነው። ለ27 ዓመት ከታሰረ በኋላ ኔልሰን ማንዴላ እስር ቤት ውስጥ ያሰቃየው የነበረ አንድ የጥበቃ ባለሙያ ነበርና እሱ ኔልሰን ማንዴላ ከተፈታ በኋላ የደቡብ አፍሪካ ፕሬዚዳንት ከሆነ በኋላ ኔልሰን ማንዴላ ቤቱ ጠርቶት ምግብ እንዲበላ ግብዣ አድርጎለት ነበር። በጣም የተንቀጠቀጠ ማለት ሜንታሊ ቶርቹን ያደረገው ኔልሰን ማንዴላ ማለት 27 ዓመት ሆኖ እያሰቃየው እየጠበቀ ብዙ ሰፈረኝ እያደረሰበት የውጭ መከላከያ የነበረ መጨረሻ ላይ ኔልሰን ማንዴላ ፕሬዚዳንት ከሆነ በኋላ የምሳ ግብዣ ጋብዞት አብሮት እንዲበሉ
እያደረገው ነበር፣ ሆን ብሎ ኢንቴንሽናሊ ማለት ነው። ስለዚህ ምንም ተመልሶ ሌላ ጥቃት አላደረሰበትም። በህይወታችን ብዙ መከራ ውስጥ ልንሆን እንችላለን። ብዙ ያለፍንባቸው ነገሮች ሊሆኑ ይችላሉ እና ማንንም መውቀስ የማንችልባቸው ጊዜያቶች አሉ። ነገር ግን እንደሚያልፉ ከተረዳ ማለፍ እንደሚችሉ ከሰዎች የህይወት ታሪክ መማር እንችላለን። እኔ በተለይ ፖለቲካ ብዙ አይመቸኝም። ብዙ ድሮ በተለይ ሃይስኩል ላይ ምናምን ደስ ይለኝ ነበር። ከዛ በኋላ ግን ብዙ አይደለሁም እና ግን ከነሱ ከፖለቲከኞች በጣም የምወድላቸውና በጣም የሚገርመኝ ለ2 ዓመት ለ10 ዓመት ለ15 ዓመት በረሃ እስር ቤት ውስጥ በየ2 ዓመቱ በየ3 ዓመቱ ይታሰራሉ፣ ይፈታሉ። እኛ ሀገርም ያሉ ፖለቲከኞች አሉና እነዚህ ሰዎች ሳክሪፋይ የሚያደርጉት ነገር አለ። በቃ ራሳቸውን ሳክሪፋይ አድርገው ነገ መልካም ይሆናል፣ ነገ የሆነ ነገር ይፈጠራል ብሎ ስለሚያስቡ ነው ማጥ ውስጥ የሚገቡት ማለት ነው። እኛም በህይወታችን የተለያየ ማጥ ውስጥ የምንገባባቸው ጊዜያቶች ሊኖሩ ይችላሉ። ነገር ግን አክሴፕት አድርገን ዛሬ እንደምንሻገረው ነገ መልካም እንደሚሆን ታሪከኛ ጋር እንደሚሆን ብዙ እኮ የመንፈሳዊ ትምህርቶች ላይ ብዙ ቅዱሳን የሚባሉ አባቶቻችን ሳፈሪንግ ውስጥ አልፈዋል። ነገር ግን መልካም እንደሚሆን ያምናሉ፣ ይሻገራሉ። እናንተ ኢነርጂያችሁ አቴንሽን ፍሎስ ዩ ኢነርጂስ ጎስ ይባላል። አቴንሽናችሁ ያለበት ነገር ኢነርጂያችሁ ፍሎ ያደርጋል፣ ኢነርጂያችሁ ይከተላችኋል ማለት ነው። አንድ ስቶሪ አለ ይሄ አመለካከት ላይ ማለት ነው። ሰውየው አንድ አካባቢ ላይ የሚኖሩት እና ሎተሪ ደረሰው፣ የ10 ሚሊዮን ብር ሎተሪ ደረሰው። 10 ሚሊዮን ሎተሪ ከደረሰው በኋላ 10 ሚሊዮን ሎተሪ ከደረሰው በኋላ መኪናና ቤት ይገዛል፣ ህይወቱ የተቀየረ ይመጣል። አካባቢ ላይ የነበሩ ጓደኞቹ በጣም እድለኛ ነህ አንተ፣ በጣም ፈጣሪ ይወድሃል፣ በጣም በህይወትህ በጣም ተቀየረ ሲሉት ምናልባት ሊሆን ይችላል አላቸው። ከእሱ ከጠየቁት ወጡ በኋላ እንዴት ሊሆን ይችላል ይለናል፣ የሁሉ ነገር ከተደረገለት በኋላ ሊሆን ይችላል ይለናል እንዴ ምናምን ተባብለው እያሙት ከቤት ወጣ። በሁለተኛው ቀን ያ ሰውዬ መኪና ገዝቶ መኪናን እየነዳ አደጋ ይደርስበትና ሆስፒታል ይገባል። ሆስፒታል ሲገባ ያኒ ከትላንት ወዲያ መጥተው የጠየቁት ሰዎች በጣም ታሳዝናለህ፣ በጣም እድለኛ አይደለህም፣ ትላንትና እንደዛ 10 ሚሊዮን ብር ደርሶ ዛሬ በመኪና አደጋ ሆስፒታል ላይ ያለው በጣም ተገርም ያሳዝናል ሲሉት ምናልባት ሊሆን ይችላል አላቸው። አሁንም ከሆስፒታል ጠይቀው ሲወጡ የሰውዬ ያሟል እንዴት ሊሆን ይችላል የሚለው እድለኛ አለመሆኑን አይመሰክርም አይናገርም እንዴ እያሉ ተመልሰው ይወጣሉ። ያ ሰውዬ ሆስፒታል በሆነበት ሰዓት አቤቱ የእሳት አደጋ ተፈጥሮ እሳት አደጋው ሙሉ ቤቱን አውድሞበት አደጋ ከተፈጠረ በኋላ ያኚ ትላንትና መጥተው ሆስፒታል የጠየቁ ሰዎች አንተ በጣም እድለኛ ሰው ነህ፣ ትላንትና እኮ መኪናው አደጋ ባይደርስበት ሞት ነበር፣ ቤት ሙሉ ለሙሉ ነው የወደመው የእሳት አደጋ ገጥሞት። ያ ሰውዬ አሁን ምን ይላችኋል? ፈገግ እያለ ምናልባት ሊሆን ይችላል አላለ። ከዚህ ስቶሪ የምንማረው በህይወታችን መልካምም ገጠመን መጥፎም ነገር ገጠመን ምክንያት ስላለው፣ በህይወታችን መልካምም ገጠመን መጥፎም ነገር ገጠመን መልካም ስላለን መልካም ምክንያት ስላለው ነው። እና አሁን ያላችሁበት ነገር ፈጣሪ የሆነ ምክንያት ስላለው ነው እዚህ ነገር ውስጥ የገባችሁት። ስደት ላይ ልትሆኑ ትችላላችሁ፣ ብቻችሁን ልትሆኑ ትችላላችሁ፣ ብቻችሁን እያለቀሳችሁ ልትሆኑ ትችላላችሁ። ይህ ቪዲዮ ምክንያት ስላለው ነው የምትመለከቱትም ማለት ነው። ይሄ ጊዜ ካለፈ በኋላ ወይኔ ያ ነገር አለፈ ማለት ነው ብላችሁ ወደኋላ ፈጣሪን የምታመሰግኑበት ጊዜ ይመጣል። ስለዚህ አሁን ያለንበት ነገር እንደሚሻገር ለራሳችን ልንናገረው ይገባል። ብዙ ሰዎች ያለፉ ሰዎች አሉ በዚህ ችግር ውስጥ። እኛ ሀገርም ምናልባት ታውቁታላችሁ፣ ዳግማዊ የአደጋ ገጥሞት እንዴት እንደተሻገረው ያን ማለፍ የማልችለውን ነገር በህይወቴ እንደዚህ አይነት ነገር ይገጥመኛል ብሎ ያላሰበው ጠበቃ ነበረ፣ ኳስ ይጫወት ነበረ፣ በህይወቱ ደስተኛ ነበረ፣ ሞተር ይነዳ ነበረ። ግን ጉቦ ካልተቀበልክ ብሎ የሆነ ባለሀብት በሽጉጥ ጓደኛውና እሱ ላይ አደጋ ደርሱበታል። ጓደኛው ህይወቱ ያልፋል። ዳግማዊ ደግሞ በጣም ሰፈሪንግ የሆነ ላይፍ፣ በጣም አሳዛኝ የሆነ ጊዜን ሆስፒታል ውስጥ በመከራ ያሳለፈው ወጣት ባለራዕይ ነውና የሱ መጽሐፎችን ገዝታችሁ እንድታነቡ ሪኮመንድ አደርጋችኋለሁ። ከሀገር ውጭ ያላችሁ፣ ሀገር ውስጥ ያላችሁ ምናልባት ፒዲኤፉን ቴሌግራም ላይ ሚቲ ሜዲቴሽን ላይ ላስቀምጥላችሁ እችላለሁ። በጣም የጥናት ምልክት ነው። እነ ሃናን ፍራንክ እነ
እንደተለያዩ ሰዎች አሉ በህይወታቸው ከባድ ጊዜን የተሻገሩ በህይወታቸው ብዙ ነገርን ተሻግረው ምድር ላይ ተጽዕኖ የፈጠሩ እነ ሄለን ኬለር አማሪት መናገር የማትችል ግን ትልቅ ኢምፓክት የፈጠረች በድሮ ጊዜ የነበረች ሴት ናት። አላማ ካለን ነገ ተስፋ የምናደርገው ነገር ካለ ዛሬ እንደሚያልፍ እርግጠኞች ነን። ከዚህ ቪዲዮ እንድትወዱ የምፈልገው ባላችሁ ነገር ላይ ባላችሁበት ነገር ላይ እንዳታማርሩ፣ ተቀበሉት፣ ትኩረት አድርጉ። ነገ መልካም እንደሚሆን ልባችሁ ላይ ንገሩት። ልባችሁ ያንን ልላችሁ ነው። ልባችሁን ጠብቁት፣ ውስጣችሁን ጠብቁት፣ ፈጣሪን አመስግኑት። ህይወታችሁ ሊቀየር ከምትፈልጉ ከሆነ አንደኛው ነገሮችን ዝቅ አድርጋችሁ ተቀብላችሁ በምስጋና ማለፍ የምትችሉ ከሆነ እርግጠኛ ነኝ ይህን ቪዲዮ የዛሬ 6 ወር እና የዛሬ 1 ዓመት ድጋሚ መታችሁ እንደምታመሰግኑበት ደውላችሁ እንደምታመሰግኑ እርግጠኛ ነኝ። አመስግኑ፣ ስላላችሁ ነገር አመስግኑ፣ ማየት ስለምትችሉት ነገር አመስግኑ፣ መስማት ስለምትችሉ አመስግኑ፣ መራመድ ስለምትችሉ አመስግኑ፣ በህይወት ስላላችሁ አመስግኑ፣ ሀገር ስላላችሁ አመስግኑ፣ ስንፋስ ስላላችሁ አመስግኑ፣ 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 አመስግኑ። ህይወታችሁ ኢሚዲየትሊ መቀየር ይጀምራል። ስሜታችሁ መቀየር ይጀምራል። ያ የድብርት ስሜት መቀየር ይጀምራል። በህይወታችሁ ደስተኛ መሆን ትጀምራላችሁ። ስለ ምስጋና ሳወራ ራሱ ኢነርጂ ሲቀየር እያያችሁ አይታችኋላ። ምስጋና ኤቭሪቲንግ መቀየር ይችላል። ስሜታችሁን መቀየር ይችላል። ጓደኞቻችሁን መቀየር ይችላል። ስራችሁን መቀየር ይችላል። የገንዘብ ኢንካማችሁን መቀየር ይችላል። በህይወታችሁ አመስጋኝ ልትሆኑ ይገባልና ፈጣሪያችሁን ከልባችሁ እንድታመሰግኑት ነው የምነግራችሁ። በየቀኑ ጠዋትና ማታ ላይ የምስጋና ደብተር አዘጋጅታችሁ ጻፉ። ምስጋና ራሳችሁን አመስግኑ። እዚህ ጋር ስለደረሳችሁ አመስግኑ። ትላንትናን ስለተሻገራችሁ ራሳችሁን አመስግኑት። እንደምትወዱት ንገሩት ለራሳችሁ። ራስሽን እንደምትወጂ፣ አምላክሽን እንደምትወጂ፣ በራስሽ ደስተኛ እንደሆንሽ ለራስሽ ጻፊላት፣ ደብዳቤ ጻፊላት። ያ ኢሞሽንሽን፣ ነርቭ ሲስተምሽን፣ ኤቭሪቲንግ ሰውነትሽንን መቀየር ይችላል። የግሬስ የሚባል ነገር አለ። እሱንሽን ማምጣት ይችላልና አመስጋኝ ሰው እንድትሆኝ ነው። ነገሮች እንድትቀበይ ነው። ይሄ ማዕበል በህይወትሽ ሲመጣ ተኝቶ ማሳለፍ፣ ዝቅ ብሎ ማሳለፍ፣ ነገሩን ተቀብሎ ማሳለፍን ከቻልሽ ማዕበሉ ጠርጎ ሄዳቸውን ነገሮች ጠርጎ ሲሄድ አንቺ ግን ተመልሰሽ ትነሻለሽ፣ ታብቢያለሽ፣ እንደ አበባ ታፈኪያለሽ። ያንን ለማለት ነው። አክሴፕት አድርጊ፣ ነገሮችን ተቀበይ፣ አመስግኝ። ህይወትሽ ቀስ በቀስ እለት በእለት ቀስ እያለ አንድ በአንድ ደረጃ በደረጃ ህይወትሽ የተቀየረ ይመጣል። ሜዲቴሽን ማድረግ የምትፈልጉ ከሆነ ይህን ቻናል ሰብስክራይብ አድርጉ። በየሳምንቱ የሜዲቴሽን ቪዲዮዎችን እንለቃለን፣ የተመስጦ ቪዲዮዎችን እንለቃለን፣ የምስጋና ቪዲዮዎችን እንለቃለን። አብሬያቸው የነበርኩት ሚኪ ነበርኩኝ። ሚኪ ሜዲቴሽን ኤንድ ፊትነስ ሴንተር ኢትዮጵያ ላይ ትልቅ ኢምፓክት ይፈጥራል ብለን እናስባለን። እሱን እውን እናደርጋለን። ከተለያዩ ሀገር እየመጣችሁ በተለያዩ የኢትዮጵያ ክልሎች ላይ ሙቭ እያደረግን ሜዲቴት እያደረግን ስፖርት እየሰራን ሰውነታችን፣ ማይንዳችን፣ ስፕሪታችንን የምንጠብቅበት የምንታደስበት የሜዲቴሽን ቻናል ነው። አዲስ ከሆናችሁ ሳብስክራይብ አደረጋችሁ፣ እንዲሁም የሚጠቅማችሁ ከሆነ ኮመንት አድርጉ። አብራችሁ ስለነበርኩኝ ደስ ብሎኛል። በቀጣይ ቪዲዮ እስከምንገናኝ ቻለን ሰንብት። ወዳችኋል። ፒስ